ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ረኒ ልቤ ኩሎ አሚረስ ከመይዜኒት የበዩ ጸላይቴ ላይ ለነጽረን ይወስማን እግዚኦ አምላኬ አብሮ ላይ ይንቴ ከመይኑ ማለማዊት ወከመይበሉን ይመጸላይቴ የሞናሁ ወለሰ ሳቅዩን ይትፈስሁ ለመታወቁ አንሰ በምህረትከ ተወከልኩ ይትፈሳኒ ልቤ ባድህን ወትከስ የቦል እግዚአብሔር ዘርዳአኒ ወዘምር ለስመ እግዚአብሔር ልዑል በቀኝ አለቀ እኮ አንድ በአንድ መዝሙር እኮ ነው ያልኩት። ደግሞ ይብል አብድ በልቦ አልቦ እግዚአብሔር ሐስሩ ወረክስ በምግባር ወሞ አልቦ ዘይገብራ ለሰናይት አልቦ ወይ አዱ እግዚአብሔር አወጽም ሰማይ ላይ ለጓለማያው ከመይረይ መወጣዊ ዚያሶል እግዚአብሔር ሁሉ አሬ ወወራ አልቦ ዘይገብራ ለሰናይት አልቦ ወይ አዱ ከመመቃብር ክሱት ጎራይቶ ወጸልሃው በልሳናት ወሞ ዛሬው የምርታ ተከናፍሪ ወሞ መሪራፍ ወሞ ወምሉ መርገመ በልይ ገሬ ወሞ ለከይ ወደም ሐሳር ወቅጥቃጤው ስተፍን ወቶም ሶ በዛ መሃል ትዳሩ ምናምን ይመጣል። የማን ትዳር? ለኔ ሰው እየጠየቀሽ ነው? አግቢኝ ይባላል። ማን ነው የሚለው? በአካባቢው ያሉ ሰዎች ምናምን። ስንት ዓመትሽ ነበረ? 12 13 ይጠየቃል። እዚህ አዲስ አበባ ውስጥ በ12 በ13 ዓመትሽ አግቢኝ ተብሎ ይጠየቃል። ለኡስታዞች ምናምን ይቀርባል። ኦኬ ሶ ብዙ ኡስታዞች ነበሩ። በመጨረሻ ሰዓት ላይ ኡስታዛችን ተቀየረ ማለት ሌላ ኡስታዝ መጣልን። ሌሎቹ ሄደው ባደረጉ አንድ ኡስታዝ መጣልን በዋናነት የሚያስቀራን ማለት ነው። ኦኬ ከዛ እሱ ያስቀራናል ምናምን ስናየው ሁሉም ልጅ አይደለም ሙድ መያዝ ምናምን ደግሞ ኡስታዝ መጣ ምናምን። ከዛ በጣም ኃይለኛ ኡስታዝ ነው ይቆጣጠረናል ምናምን። ከዛ ጓደኞቹ እሱ ጋር ሊጠይቁት ምናምን ሲመጡ ሲያዩ እቺ ልጅ ዳረም ማለት ጀመሩ። ኦኬ ለሱ ማለት ነው። የሱ ጓደኞች ሲመጡ ዳረን ማለት ጀመሩ። በአካባቢው ያሉ ደግሞ ኡስታዜ ስለሆነ እሱን ዳረን ማለት ጀመሩ። ሌሎች ኡስታዞችም እቺ ልጅ ዳረን ማለት ጀመሩ። በ12 ዓመትሽ? በ13 እሱ ሲመጣ 13 ዓመቴ ነበረ። ጂሰስ እንደዛ ሲባል ምናምን አለ። ከዛ እየመጣ ይጠይቀኛል። አይሆንም እለዋለሁ። አይሆንም አልፈልግም እያልኩኝ ቀጠልኩኝ ማለት ነው። ከዛ አንድ ቀን ምን ተፈጠረ? የሱ ጓደኛ እስኪ ትዳር ፈልግልኝ ይለዋል። አላየኝም ምናምን ግን እስኪ ትዳር ፈልግልኝ ከናንተ መስጂድ ጀማዓ ሞር ሃይማኖቷ ላይ ጎበዝ የሆነች ፍላጎት ያላት የምትቀራ ቆንጆ የሆነች ምናምን ዳረኝ ይላል። ሶ የሱን የጓደኛውን ሚስት እንዲ ከናንተ ጀማዓ እንደዚህ አይነት ሴት አለች ወይ ማንን ትመርጭልኛለሽ ይላታል። ለጓደኛው እያጣራ ነው። ሐውለት ትለዋለች። ሶ ሶኔ መከታተል ጀመረ። እሺ ለጓደኛው ለመዳር ሶኔ ማጥናት ጀመረ። ስገባ ስወጣ ምናምን ሶ ፋይናሊ ቁርአን ተዘጋ። ረመዳን ወር መጣ። ሶ እኔ ደግሞ ረመዳን ላይ ለኡስታዞች ምግብ ይዘጋጃል። እሺ እዛ ማዘጋጀት ጀመርኩኝ። እዛ መስጊድ ውስጥ ሶ ተመቸው እሱ። እሺ በሰበብ አስባቡ ይመጣል። ይሄንን ስሩን ያለቀው ምን ላድርገው የኢፍጣር ሁኔታው እንደዚህ ይሁን እያለ መመላለስ ጀመረ። እኔን ለማውራት ይጥራል። እኔ ኪራይ ሰጠኝም ሲጀመር አይገባኝም። እንደዛ ምናምን እያልኩኝ ለጓደኛው ነው ግን ሊያወራ ይፈልጋው አይደል? እሱ ለጓደኛው ነው እያጣራ ያለው። እሺ ከዛ ሁኔታዎችን እያጣራ መጣና እዛ አብረውኝ የሚሰሩ ትልልቆች ምናምን ደግሞ ኧረ ይሄ ሰው ወዶሻል ምናምን ይሉኛል። ኧረ ጭራሽ አታስቡ እንዴት ነው እሱ የሚወደኝ ኡስታዝ ነው። አይ ጭራሽ አይወደኝም ምናምን ላችሁ። የሃይማኖት አባትሽ ነው አይደል ኡስታዝ ማለት? አዎ አስተማሪ። ከዛ አይ ሊያገባሽ ፈልጋል ትጋባላችሁ ስል ብሞት ይሻለኛል እሱን ከማገባ ምናምን እኔ አልወደውማ እንትን አይለኝም። ከዛ እያለ እሱ በጣም የማጥናት ሁኔታው ቀጠለ ማለት ነው። ከዛ አንድ ቀን እንትን አለኝ እንገናኝ ከመስጊዱ ውጪ እዛው መስጂድ ውስጥ ከኢፍጣር ሰዓት በኋላ ማንም ሰው ሳያይሽ በጣም ለወራሽ የምፈልገው ነገር አለ አለኝ። ያው እየሰገድን ምናምን እስከ 4 ሰዓት ይመሻል አልኩት። አዎ እሺ ምናምን
ተስማማ ምን ሊለኝ ነው በጣም ነው በቃ ሳስብ ያልኩት ሶ እንደ ያለኝ አማራጭ እዛ የሚሰራበት ቦታ ላይ ተደብቆ መቅረስ ነው ልክ ሁሉም ሲወጡ ነው ተደብቄ ቀረው የሚለውን ለመስማት ከዛ ሄድኩና አለ የኡስታዞች ማረፊያ አንኳኳ እሺ ስከፍቱ ኡስታዞቹ ተሰብስበው እያፈጠሩ ነው ምናምን እሱን የከፈተው መጣሁ ቆይ ምናምን አለኝ ከዛ ወጣ ማለት ነው ከዛ ጂኒ ዞን መሄድ ጀመረ ደነገጥኩ እንዴ ኡስታዝ እንዴት ምናምን ጄን ያዘኝ አያዘም ወንድና ሴት አይነካከም በሰዓቱ ደግሞ እድሜያችን ገና ቢሆንም ከመጋረጃ ጀርባ ገባን ወዲያው ማለት ነው ሶ አንዲት ልጅ የወር አበባ ካየች ሴት ከወንድ ጋር አትገናኝም የሃይማኖት አስተማሪዋ እንኳን ቢሆን በመጋረጃ ጀርባ ሆና ነው እሱ በዚህኛው ሳይድ እሷ በዚህ ሳይድ ሆነው ነው የሚቀሩት እሺ ያን ያህልም ኮንቨርሴሽንም አይኖራቸውም በጣም የንተን ጥያቄ ምናምን ካለህም በወረቀት ጽፈህ ምናምን እንጂ እንደዚህ ያውኛ ከዛ በፊትም ስለሚያውቁ ልጅም ስለሆነን እንቀራረባለን ያው መውጣታችን ምን ማለታችንም አይቀርም ሶ እንደዛ ከሆነ በኋላ ያን ምሽት እንትን አለ ሲነካሽ ምን ተሰማሽ አንቺ እኔ ደነገጥኩኝ እንዴት አይምሮዬ እንዴት ሊነካኝ ቻለ ምንድነው ምክንያቱ ከዛ መሽቷል ምናምን ሲሰገድ እንትን ይሰማሃል እዛው መስጂድ ከመስጂዱ አድርጋ የተያዘ ነው ገብተሃል ሰዎች ድምጽ ተሰማለህ ምናምን በሩን ከከፈትከው ደግሞ ወደ ሴቶች መስጂድ ነው የሚያስገባ በውስጥ ለውስኬርክ ደግሞ ወንዶች መስጂድ ነው የሚገባው ይሄ ቦታው እንደዛ ነው ማለት ነው ከዛ ለአውራሽ ፈልጋለሁ ምንድነው ማውራ ላገባሽ ፈልጋለሁ አለኝ አልኩታው በብዙ መልኩ አየሁሽ ወደርኩሽ በጣም ነው ወደርኩሽና በቃ ላገባሽ ፈልጋለሁ መጋባት አለብን አልኩት በፍጹም እኔ አላገባም የማግባት እቅድ የለኝም በዛ ላይ ደግሞ ጭራሽ አንተን በዚህ መልኩ አስቤ አላቅም ምናምን አልኩት እንዴት አለኝ በቃ ይሁን ጭራሽ አልኩት ስለማግባት ስለመጋባት አቀፈኝ ኦ ማይ ጋድ ጭራሽ እየደነገጥኩ ይመጣሁኝ እንዴ ምናምን ከዛ እንዴት እንደዚህ ታደርጋለህ ስለው ቃል አገባሽ ስለምፈልግ ችግር የለውም አለኝ ለካ ችግር የለውም ማለት ነው እንደዚህ ሲሆን ምክንያቱም ከሱ የበለጠ እኔ አልቀረሁም ከሱ የበለጠ ሐዲሱን አላቀው በሰዓቱ ኪታብ ብንቀራም ጎበዝ ተማሪም ብንሆንም እሱ በደንብ ሄዷል ደግሞ በጣም ጎበዝም ይባል ነው ይቻላል ማለት ነው ይሄ ራሴን መጠየቅ ጀመርኩኝ አቀፈኝ ምናምን በቃ መጋባት አለብናል አይሆንም ያልኩት ስመጣ ስለናቴ ማውራት ጀመረ እናቴን እንደሚወዳት እንደሚያከብራት ምናምን ማውራት ጀመረ አልኩኝ አንድ ነገር ተፈጠረ በመጨረሻ እናቴን የሚወድልኝ ሰው አገኘ ሰዎች አይወዷትም ማለት አይደለም ግን እሱ እዛው ወቀሳ ውስጥ የለም የምፈልገውም እሷን የሚንከባከብልኝ ሰው ነው ከዛ አይምሮዬ ማመንታት ጀመረ ጂሰስ እዛው በዛው ደካማ ጎኔን አገኘው ገብቶሃል አላፈቀርኩትም አልወደድኩትም ግን ደካማ ጎኔን አውቆታል አንቺ የምትወጂውን ነገር ሰዎች ሲወዱ ሪሌት ታረጋለሽ ከዛ ማመንታት ጀመር ከዛ ውጪ ሳው ላይ ሰሊና አለ ሳላይ ቁጭ አለን በቃ መንገር ጀመረ ጄን ይዞ ስለናቴ ምናምን እኔ በቃ እሺ ያልካዳምጣለሁ ሰዓቱ እየሄደ ነው ደግሞ አጥንቶሻል ምን እንደምትፈልጊ ምን እንደምትወጂ ምናምን እኔ ብዙ ነገር ያከስላች እያንዳንዱ እርምጃዬን ተከታትሎታል እሱ እኔ ግን አልተረዳሁትም ያን እንትን ኬር አልሰጠኝም ያ ሁኔታ ጓደኛው አሳዘነኝ እሺ ቀጥይ